ወንድ ልጅ እፈልጋለሁ ብሎ ሚስቱንና ሴት ልጆቹን ጥሎ የጠፋው አባት ከዓመታት በኋላ ዕጣ ፈንታ ተጫወተችበት። በገዛ ሴት ልጁ እጅ ለመታከም በዊልቸር ተመልሶ መጣ። ግን ይሄ ብቻ አይደለም። ሚስቱ የደበቀችውና መላ ሕይወቱን የሚቀይር እጅግ አስደንጋጭ ምስጢር አለ። እንባ የሚያራጭና አስተማሪ ታሪክ። እስከ መጨረሻው ተከታተሉ። ታሪኩን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ታሪኩ ለሌሎችም እንዲደርስ አግዙን። እስኪ ኮሜንት ላይ ክብር ለፈጣሪ ብለን በመጻፍ ለአምላካችን ምስጋና እናቅርብ፣ እናመስግነው። በኡም-አል-ናኪል የገጠር መንደር ሰማዩ በደብዛዛ ኮከቦች አጌጧል። የወቅቱ ነፋስ የደረቀ የበለስ ሽታና የሌሊት ጠል ይዞ ይነፍሳል። ከኢሻ ሶላት በኋላ ወንዶች በሚሰበሰቡበት የመንደሩ መሪ ግቢ ውስጥ ሰዎች በአንገታቸው ዙሪያ የፍርድ መረብ ይሸርቡ ነበር። በአርባዎቹ ዕድሜ ውስጥ የሚገኘው ሐምዛ ግንባሩ ተቋጥሮ ተቀምጧል። በውጭ ሲያዩት ጠንካራ ይመስላል። ነገር ግን አጠገቡ ለተቀመጠውና ወንድ ልጅ ለወለደው ለጎረቤቱ ላወድ የሚሰጠውን ክብርና ለእሱ የሚሰጠውን የርኅራኄ እይታ ሲመለከት ቃላት አጠሩት። ሽማግሌው አቡ ቃሲም በምርኩዛቸው እየተደገፉ እንዲህ ሲሉ አወጁ፣ እንኳን ደስ አለህ አወድ! ስምህን የሚያስጠራና የጀርባ አጥንት የሚሆንህ ልጅ አግኝተሃል። ወንድ ልጅ ማግኘት ክብርና ከፍታ ነው። ሐምዛ በጥልቅ ተነፈሰ። ልክ የገዛ ደረቱ ላይ ተራራ የተጫነበት ያህል ከበደው። የሽማግሌው ንግግር ወንድ ልጅ የሌለው ሰው ሙሉ ወንድ አይደለም የሚለውን የመንደሩን ስር የሰደደ እምነት የሚያንጸባርቅ ነበር። ጎረቤቱ አወድ ድምፁን ከፍ አድርጎ ሐምዛን እንዲህ አለው፣ ሐምዛ፣ ያንተ 3 ሴቶች ልጆች በውበት እንደ ጨረቃ ናቸው። ነገር ግን ስትጃጃ ማን ይንከባከብሃል? ሴቶች ልጆች የቤት ጌጥ ናቸው፣ ወንድ ልጆች ግን የቤት ምሰሶዎች ናቸው። በዚያን ጊዜ ሐምዛ እፍረት ተሰማው። ልክ ክብር ባጣ አሮጌ ልብስ የተሸፈነ መሰለው። ከሚስቱ አፍራ ጋር ያሳለፈውን 10 ዓመት አሰበ። ትዕግሥትንና ፍቅርን እንጂ ሌላ ያላየባት ምርጥ ሚስት ነበረች። ነገር ግን እሱ የጀርባ አጥንት የሚሆነውን ዛፍ ሲጠብቅ እሷ የሰጠችው ውብ አበባዎችን ብቻ ነበር። በዚያች ሌሊት ልቡ ውስጥ እንደ ድንጋይ የጠነከረ ውሳኔ ወሰነ። ሐምዛ ወደ ቤቱ ገባ። በትዳር ጎጆው ሙቀት ውስጥ ረፍት አላገኘም። አፍራ የትንሽ ልጃቸውን የኒያድን ቀሚስ ስትጠግን አገኛት። ፊቷ በሰላም ተሞልቶ ነበር። ሐምዛ ጠንካራ ለመምሰል እየሞከረ በደረቅ ድምፅ ጠራት። አፍራ በረጋ መንፈስ ዞረችና ደህና ነህ የሳራ አባት፣ የሆነ ነገር ሆንክ እንዴ አለችው። ሐምዛ ቃላቶቹ እንደ ቀዝቃዛ ጩቤ ካፉ እየወጡ አጉተመተመ። ከእንግዲህ በዚህ ቤት ውስጥ ለሁላችንም የሚሆን ቦታ የለም። እኔ ሌላ ነገር እፈልጋለሁ። ስሜን የሚያስጠራ ወንድ ልጅ እፈልጋለሁ። የምደገፍበት ምሰሶ ከሌለኝ የወደፊት ሕይወቴ ጨለማ ሆኖ ነው የሚታየኝ። አፍራ እንደተወጋ ሰው የባሏን ሐሳብ ተረዳች። ዐይኖቿን ቀጥ አድርጋ በጠለቀ ሐዘን ጠየቀችው፣ ምን እያልክ ነው ሐምዛ? የሰው ወሬ ሰምተህ ነው? በሰው ወሬ ምክንያት የዕድሜ ልክ አብሮነታችንንና የልብን ፍሬዎች ትሸጣለህ። ሐምዛ በተጠራቀመበት የኅብረተሰብ ጫና ተገፋፍቶ ጮኸ፣ አዎ፣ ስለ ሰዎች ንግግር ስል ነው። የዚህች ዓለም ሁኔታ እንዲህ ነው። ምንም ዘር ሳልተው መሞት እፈራለሁ አፍራ። ወንድ ልጅ በምርኩዙ እንጂ በእንባዋ አይታወቅም። አፍራ ተነሳች። እንባዋ በድንጋጤ ዐይኖቿ ውስጥ ደረቀ። ሐምዛ፣ ፍቅርንና ፍትሕን ላጠፋ ሰው እንጂ ለሌላውማ ታሪኩ አይጠፋበትም። ትክክል ነው ብለህ ያሰብከውን አድርግ። ነገር ግን እወቅ፣ እኔ አንድም ቀን ግዴታዬን አጓድዬብህ አላውቅም አለች። በማግስቱ ጠዋት አፍራና 3ቱ ሴት ልጆቿ 10 ዓመት ሙሉ በትዕግሥት ከኖሩበት ቤት ወጡ። አፍራ ያረጀ ቦርሳንና በውስጡ አመድ ብቻ የቀረውን ልብ ተሸክማለች። ወንድ ልጅ ካልወለደች ሴት ዋጋ እንደሌላት የሚያምነው መንደር ትታ ወደ ከተማ አመራች። በአንዱ ጸጥ ያለ የከተማ ሰፈር ውስጥ አንዲት ትንሽ ክፍል ተከራየች። ያላትን ትዕግሥት ሁሉ ተጠቅማ ሕይወትን ለመጋፈጥ ወሰነች። አፍራ የእጅ ሥራ ብቻ ነበር የምትችለው። ስለዚህ ዳቦና የባህል ጣፋጮች እየጋገረች ለመሸጥ ወሰነች። ድካምን በሚያውቁ እጆቿ ሊጥ ታቦካለች። ባሏ ጥቂት ገንዘብ በገዛቻት ትንሽ ምድጃ ትጋግራለች። ትልቋ ልጅ ሳራ እናቷን ዳቦ በማስተካከል እያገዘቻት በስጋት ጠየቀች፣ እማማ፣ እዚህ ለዘላለም ነው የምንኖረው? አፍራ ጸጉሯን በፍቅር እየደባበሰች እስከ እረፍታችንንና ክብራችንን ባጋኘንበት ቦታ እንኖራለን ልጄ። ያለፈውን አትመልከቱ፣ ወደፊት ተመልከቱ። የጎደለባችሁ ነገር እንዳይኖር ጠንክሬ እሠራለሁ አለቻት። መካከለኛው ልጇ ፋጢማ በንጹሕ ልብ ጠየቀች፣ ግን አባዬ ለምን ተወን? አፍራ የዕድልን መጽሐፍ የምታነብ ይመስል በረጋና በክብር መለሰች፣ ይህ ምናልባት የፈጣሪ ፍላጎት ነው ልጄ። ደስታን ያገኝበታል ብሎ ወዳሰበው ቦታ ሄዶ ይሆናል። አትቀየሙት፣ ቂምም አትያዙበት። እሱ አባታችሁ ነው። ምንም ቢፈጠር
የፈጣሪ ውሳኔ እንድትቀበሉ ልመክራችሁ ግድ ይለኛል። በሌላ በኩል ሐምዛ ሐናን የተባለች ከአጎራባች መንደር የሆነች ወጣት አገባ። ቆንጆ ነበረች፣ ግን ባህሪዋ ኩራትና ትዕቢት የተሞላ ነበር። ከተጋቡ ከ2 ወር በኋላ የሐምዛ ቤት ከሙቀት ወደ በረዶነት ተቀየረ። ሐናን ምላሰ ክፉ ናት፣ ችግር ከመፍጠር ውጭ የምታውቀው የለም። አንድ ምሽት ሐምዛ ከእርሻ ሥራ ደክሞት ተመለሰ። ቤቱ ተዝረክርኮ፣ ሐናን ደግሞ መስታወት ፊት ለፊት ተቀምጣ ስትኳኳል አገኛት። በድካም ስሜት ሐናን ቤቱ መስተካከል አይፈልግም እንዴ? ምግቡስ የት አለ አላት። ሐናን በቅዝቃዜ ዞረችና በድፍረት መለሰችለት፣ አንተን ማገልገል ምን አገባኝ? እኔ ያገባሁ ላገለግል ሳይሆን የዚህ ቤት እመቤት ልሆን ነው። የራበህ ከሆነ ራስህ አብስለ ብላ። ሐምዛ በድፍረቷ ደነገጠ። ምን ማለትሽ ነው? አንቺ እኮ ሚስቴ ነሽ ብሎ ተቃወመ። ሐናን አላገጠችበት። ሚስትህ? ግልጹን ልንገርህ ሐምዛ፣ በዚህ መንደር ክብሬን ከፍ የሚያደርግልኝ ወንድ ልጅ ትወልድልኛለህ ብዬ ባላስብ ኖሮ ወደ አንተ ዞር ብዬም አልመለከትም ነበር። ያቺ ምስኪን አፍራ አገልጋይ ነበረች፣ እኔ ግን አይደለሁም። ቀናት አለፉ። ሐናን አረገዘችና ወንድ ልጅ ወለደችለት። የሐምዛ ደስታ ወደር አልነበረውም። የትዳር ሕይወቱ ደስተኛ ባይሆንም ለፍች ያበቃውን ውድ ሀብት ያገኘ መሰለው። ልጁን ከማል ብሎ ሰየመው። ነገር ግን ወራሽ በማግኘቱ የተሰማው ደስታ ሐናን የለኮሰችውን የችግር እሳት ማጥፋት አልቻለም። ሐናን ለረዥም ሰዓታት ከቤት ትጠፋለች። ሐምዛ ሲጠይቃት ትጮህበታለች፣ ታስፈራራዋለች። ሁለተኛው ጋብቻው ሕይወቱን ምስቅልቅል እንዳወጣው፣ ከመጥፋቷ በስተጀርባም ጨለማ ምስጢር እንዳለ አላወቀም ነበር። ዓመታት ልክ እንደ መከር ወቅት በፍጥነት አለፉ። የአፍራ ልጆች አደጉ፣ አስተዋይ ወጣቶችም ሆኑ። ትንሿና ብልህዋ ኒዋሃድ በዋና ከተማው የሕክምና ትምህርት የነጻ ዕድል አገኘች። ኒዋሃድ ተመርቃ እሷንና ቤተሰቧን ወደ ተቀበለቻቸው ከተማ ተመለሰች። በአንድ ክሊኒክ ውስጥ ራሷን ለድሆች አገልግሎት ሰጠች። ሐምዛ ግን ያለ ዕድሜው አርጅቶ ነበር። በብቸኝነት ሰዓቱ የአፍራ ዐይኖች ከሐሳቡ አይጠፉም ነበር። ሕመሙ እየባሰበት ሄዶ ያለ ዊልቸር መንቀሳቀስ የማይችል ሆነ። ሐናን ጭካኔዋና መጥፎ ባሕሪዋ እየባሰ ሄደ። ልጁ ከማል እንኳን ከአባቱ ይርቃል፣ እንደ አርአያም አያየውም። አንድ ቀን ሐምዛ በተሰባበረ ወንበሩ ላይ ተቀምጦ ከከማል ጋር ለማውራት ሞከረ። በሚንቀጠቀጥ ድምፅ ከማል ና እስቲ ከአባትህ አጠገብ ተቀመጥ አለው። ከማል በቅዝቃዜ መለሰ፣ አልፈልግም፣ አንተ ደካማ ሰው ነህ፣ ምንም ጥቅም የለህም። ሐምዛ በጸጥታ ታመመ። ከዚያም ወደ ሐናን ዞሮ ሐናን ለልጃችን ምን እያስተማርሽው ነው አላት። ሐናን ልትመታው እየዛተች ሕመም አይበቃም እንዴ? ዝም በል፣ በዚህ ቤት ውስጥ መኖርህን ስለቻልኩት ጌታን አመስግን። ከዚያም በኃይል ገፋችው። ወንበሩ ግድግዳውን ተላተመ። በኋላም ሐናን በስግብግብነቷና በመንደሩ ሐኪሞች ባለመተማመኗ ምክንያት ሐምዛን ለሕክምና ምርመራ ወደ አጎራባች ከተማ ወሰደችው። አንድ ቀን ጠዋት ኒዋሃድ ያቺ ወጣትና በራስ የመተማመን መንፈስ የተላበሰች ዶክተር ወደ ምርመራ ክፍል ገባች። በከተማው ጤና ጣቢያ ውስጥ በታላቅ ትጋትና ቅንነት እየሠራች ነበር። ወደ ምርመራ ክፍሉ አንዲት አፍለፊ የሆነች ሴት በዊልቸር ላይ የተቀመጠ በዕድሜ የገፋ የደከመና ፊቱ የገረጣ አዛውንትን እየገፋች ገባች። ናሃድ ታካሚውን በጥንቃቄ መመርመር ጀመረች። ይህ የገረጣ ፊት እናቷ ትደብቃቸው በነበሩ አሮጌ ፎቶዎች ላይ ያየችውና ከድሮ የልጅነት ንጽሕና ጋር የተቀላቀለ ሐዘን የሚታይበት ፊት መሆኑን ፈጽሞ አልጠረጠረችም። ናሃድ ቀስ ብላ ሴቴዋን ስለ ታካሚው ሁኔታ ጠየቀች። እመቤቴ፣ በትክክል ምን ይሰማዋል? ሐናን በጩኸትና በሰለቸ ድምፅ መለሰች። ምን እንደሚሰማው አያገባኝም፣ ብቻ መድኃኒት ስጪውና ወደ ቤቴ ልሂድ። ይህ አዛውንት መጦሪያዬን አጨልሞታል። ከገጠር እስከዚህ ድረስ መንገድ አቋርጬ የመጣሁት በግድ ነው። ሐምዛ ወደ ወጣቷ ዶክተር በስብራት ዐይኖች ተመልክቶ በይቅርታ ስሜት ልጄ ሆይ ይቅር በያት፣ ደክሟት ነው አለ። ናሃድ በዚህ ሰው ላይ በሚደርሰው በደልና ጭካኔ ልቧ ተነካ። ስለዚያች ክፉ ሴትና ዝምተኛው ታካሚ ለእናቷ ሁሉንም ነገር ትነግራት ነበር። የናሃድ እናት አፍራ ልጇን ለመጠየቅ ድንገት ወደ ጤና ጣቢያው መጣች። ናሃድ ሐምዛን እያከመች ነበር። ሐንና ልጇ ከማል ውጭ ይጠብቁ ነበር። አፍራ ልጇ አዛውንቱ ላይ ጎንበስ ብላ ስታይና የሰውየውን በዘመንና በብቸኝነት የተጎሳቆለ ፊት ስትመለከት በድንጋጤ ባለችበት ደረቀች። ይህ እኮ የትቷት የሄደው ባሏ ሐምዛ ነበር። ያለ ዕድሜው አርጅቷል። በሌላ ሴት እየተገፋ ወደ ከተማ ጤና ጣቢያ መጥቷል። አፍራ በፍጥነት ወደ ናሃድ ክፍል ገባችና አልጋው ፊት ቆማ በታፈነ ድምፅ አምላኬ ሆይ ሐምዛ ስትል ጮኸች። ሐምዛ ቀና ብሎ የአፍራን ፊት ሲያይ ቃላት አጠሩት። ድንገተኛና ልብ የሚነካ መገናኘት ነበር።
ነሃድ ምርመራዋን አቁማ በእናቷና በታማሚው ሰው መካከል ግራ በመጋባት ተመለከተች። አፍራ አባታቸው ስለተዋቸው ትክክለኛ ምክንያት ለልጆቿ ነገር አታውቅም ነበር። የፈጣሪ ፈቃድ ነው ብቻ ትል ነበር። ሐምዛ አፍራን ከዚያም ነሃድን አተኩሮ ተመለከተ። በመጨረሻም እውነቱን ተረዳ። ይህች በክብር የምታከመው ዶክተር ልጁ ነሃድ ናት። ወንድ ልጅ ፍለጋ ብሎ የጣላት የገዛ ልጁ። ሐምዛ በጸጸት እልህ አስጨራሽ ሮሮ አለቀሰ። የድካም ሳይሆን ከዚህ ንጹሕ ፊት ርቆ ላሳለፋቸው ዓመታት የከባድ ጸጸትና የቁጭት እንባ ነበር። ሐምዛ አፍራ ይቅር በይኝ፣ ከአንቺና ከልጆቼ በመለየቴ እያንዳንዱን ቅጽበት እያሰብኩ እሰቃያለሁ። አንቺ የዓይኔ ብርሃን ነበርሽ። ግንኙነታችን በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር አለ። አፍራ በሐዘንና በትዕግሥት እንባዋን እያፈሰሰች ከፈጣሪ ውጪ መላም ሆነ ኃይል የለም ሐምዛ፣ ያለፈው አልፏል። በሆነው ነገር ሳይሆን በመረጥከው መንገድ ተጸጸት አለችው። ነሃድ ቁጣና ዘኔታ በተቀላቀለበት ድምፅ አንተ እኛን ጥሎን የሄደው አባቴ ነህ ስትል ጠየቀች። ሐምዛ እያለቀሰ ከአፍራና ከነሃድ ይቅርታ ጠየቀ። እምባው በባህላዊ ጫና ምክንያት የሠራውን የሺህ ስህተቶች ታሪክ ይናገር ነበር። ነሃድና እህቶቿ እናታቸውን አማክረው ያለፈው ጠባሳ ቢኖርም ለአባታቸው ባላቸው ክብርና ዘኔታ ሊጠይቁት ወሰኑ። አፍራ ከልጆቿ ጋር በገጠር ወደሚገኘው የሐምዛ ቤት ሄደች። የቤቱ በር በሰፊው ተከፍቶ ነበር። ከውስጥም ከፍተኛ ጩኸት ይሰማ ነበር። ሐናን በዊልቸር ላይ በተቀመጠው ሐምዛ ላይ ትጮህበት ነበር። በንዴት እንዲህ አለችው፣ አንተ አሮጌ በሽተኛ አትጠግብም እንዴ? በዶክተር ልጅ ፊት ልታዋርደኝ ትፈልጋለህ? እውነቱን ልንገርህ፣ ዛሬ ያቺ ወጣት ልጅ ስላንከባከበችህ ብዙም አትደሰት። እኔ ለዓመታት ስከዳ ኖሬአለሁ። ግልጡን ልንገርህ፣ ለዚህ ልጅ ስትል ሚስትህን የሰዋህለት ከማል የተባለው ልጅህ ያንተ ልጅ አይደለም። በዚያች ቅጽበት አፍራና ልጆቿ የሰሙትን ማመን አቅቷቸው በድንጋጤ ተገትረው ቀሩ። ሐምዛ ከአልጋው አጠገብ መሬት ላይ ወድቆ ሰማይ የተደፋበት ያህል በቃላቱ ክብደት እያቃሰተ ይጮህ ነበር። ከማል የእናቱን የመጨረሻ ንግግር ሰምቶ ስለነበር አሰቃቂውን እውነት መቋቋም አቅቶት በድንጋጤ ሮጠ። ሐምዛ በድንገተኛ ሕመም ተመታ። ነሃድ ግን አልዘገየችም። ምንም እንኳን አባትነት የሚገባው ሰው ባይሆንም እንደ አንድ ሰው ሕይወቱን ለማዳን በፍጥነት እርዳታ ለመስጠት ተንቀሳቀሰች። ነሃድ፣ እህቶቿና አፍራ በፍጥነት ሐምዛን ወደ ሆስፒታል ወሰዱት። ነሃድ፣ ሳራና ፋጡማ በቅርበት ተንከባከቡት። ለአፍታም አልተለዩትም። አፍራ እንደ ጠፋባትና እንደ ተገኘ ልጅ በእናትነት ዘኔታ እንጂ በጥላቻ ሳትመለከተው ካጠገቡ ተቀምጣ ነበር። ከሕክምናው በኋላ ልጆቹ ሐምዛ በከተማ በሚገኘው የእናታቸው ቤት አብሮ እንዲኖር ተስማሙ። ይህም ገዳይ ባህል ካላት መንደርና እንደሌለች ከሆነችውና ከጠፋችው ሐናን የራቀ ነበር። በአፍራ ቤት ሐምዛ በሌላ ቦታ ሲፈልገው የነበረውን እውነተኛ የቤተሰብ ፍቅርና ሙቀት አገኘ። ልጆቹ ተራ በተራ ይንከባከቡት ነበር። አፍራም ብቻውን አትተወውም ነበር። ሐምዛ የአፍራን እጅ ይዞ በደከመ ድምፅ አፍራ እባክሽ ይቅር በይኝ ታውሬ ነበር። በሞኛነቴ እውነተኛው ወራሽና ጥንካሬ ፍቅርና መተሳሰብ መሆኑን አልተረዳውም ነበር አለ። አፍራ እጁን በራሱ ላይ አድርጋ ሐምዛ ፈጣሪ ይቅር ይበልህ፣ ራስህን አትቅጣ። የቤተሰቡን ፍቅር ትቶ የሰውን ወሬ የመረጠ ሰው ቅጣቱ ይህ እንደሆነ አውቃለሁ። እኛ ካንተ ጋር ነን አለችው። ሐምዛ በአፍራ ቤት ከሰከነ ከሳምንታት በኋላ ክፍሉ ውስጥ ተቀምጦ የልጆቹን ፎቶ ሲመለከት በሩ ላይ እንቅስቃሴ ሰማ። አፍራ ምስጢራዊ ፈገግታ እያሳየች ገባች። ከኋላዋም የሐምዛን የፊት ገጽታና የአፍራን እርጋታ የተላበሰ ዕድሜው ለወጣትነት የደረሰ ጠንካራ ወንድ ልጅ ተከትሏት ገባ። የልጁ አስተያየት ቁርጠኝነት የሚታይበት ቢሆንም እዘኔታም ነበረበት። አፍራ እንደ ትልቅ ሸክም ከጫንቃዋ እንዳወረደች ሰው በረጋ መንፈስ ሐምዛ፣ ይህ የኔና ያንተ ልጅ ነው አለች። የሐምዛ ዓይኖች በድንጋጤ ፈጠጡ። በደከመ ድምፅ ልጄ ከማን? ይህ ማን ነው ሲል ጠየቀ። አፍራ ወደ ወጣቱ እየጠቆመች ይህ ዩሱፍ ነው። እኛን ጥለህ ከሄድክ ከወራት በኋላ እንደ ጸነስኩ አወቅኩ። ወደ መንደሩ መመለስ አልፈለግኩም፣ ወይም ደግሞ እሱን ተጠቅሜ እንድትመለስ ወይንም ውሳኔን እንድትቀይር ማድረግ አልፈለግኩም። እንደ እህቶቹ አርቄ አሳደግኩት አለች። ሐምዛ ይህንን እውነት እንደ ሁለተኛ መብረቅ ተቀበለው። ነገር ግን የዚህኛው መብረቅ ምትክ ዩሱፍ ነኝ። ልጅህ መሆኔን አንድም ቀን ዘንግቼ አላውቅም አለ። ሐምዛ በዊልቸሩ ላይ ሆኖ ልቡ ተሰበረ። በዚህ ጊዜ የጨዋ ውደት ሳይሆን የከባድ ጸጸት ነበር። በጉጉት ሲፈልገው የነበረው ወራሽ ወንድ ልጅ የገጠር ጫና በሌለበት ከተማ ውስጥ በአፍራ እንክብካቤ ስር እያደገ ነበር። ለአራት ሴት ልጆችና ለሕጋዊ ወንድ ልጅ ፊቱን አዙሮ ከእሱ ለምኔ በሆነ ልጅ ሲባዝን ኖሯል። ዩሱፍ ወደ ሐምዛ ተጠጋና እጁን ዘረጋ። በራስ መተማመንና በፍቅር ስሜት አባቴ፣ እኔ በለቅሶ ሳይሆን ልብን በሚሰብር የውስጥ እንባ ነበር።
የዩሱፍን እጅ ጠበቅ አድርጎ ያዘ። ይህች የጸጸቱ ማረጋገጫና የመጨረሻው የሕይወቱ መራራ እውነት ነበረች። ዕጣ ፈንታ አሾፈበት። ወንድ ልጅ ተሰጥቶት ነበር፣ ነገር ግን በገዛ እጁ አራቀው። ሐምዛ ቀሪ ሕይወቱን በሴት ልጆቹና ደግ በሆነችው እናታቸው ላይ በፈጸመው ስህተት እንዲሁም በሰጠው የተሳሳተ ውሳኔ ሲጸጸት ኖረ። እነሆ አሁን ያጣውን ነገር ምስል ለማሟላት ፈጣሪ ወንድ ልጅ ሰጠው። በአንዲት ጸጥ ያለች ምሽት ዩሱፍና ናዕድ አጠገቡ ተቀምጠው ሳለ ሐምዛ በሰላም አረፈ። የመጨረሻ ተግባሩ የዩሱፍንና የናዕድን እጅ ማያያዝ ነበር። ይህም በትኖት የነበረውን ቤተሰብ እንደገና እንደማስተሳሰር ነበር። ሐምዛ ሊቀበር ወደ መንደሩ ተወሰደ። አፍራና አራቱ ልጆቿ በኩራት ቆሙ። አፍራ ያነባችው እንባ የመለያየት ሐዘን ሳይሆን ለሐምዛ አሳዛኝ መጨረሻ የሚሰማት የይቅርታና የዘኔታ እንባ ነበር። በዚያች ምሽት ሳራ እህቷን ናዕድን እሱን በማገልገልሽና በማከምሽ ተጸጸትሽ ስትል ጠየቀቻት። ናዕድም መለሰች፣ አይ አባቴን አከምኩ እንጂ ቤተሰቤን አላጣውም። የጸጸቱ ዋጋ ውድ ነበር፣ የእናቴ ፍቅር ዋጋ ግን በምንም አይተመንም። ዩሱፍ ከእናቱና ከእህቶቹ ጋር ወደ ከተማቸው ተመለሰ። መላው መንደርም ትልቅ ትምህርት አገኘ። ያ በወንድ ልጅ ክብርን የፈለገ ሰው ክህደትን የእርሱ ባልሆነ ልጁ ውስጥ አገኘ። እውነተኛ ታማኝነትንና ፍቅርን ግን በተዋቸው ሴት ልጆቹና በናቀው ቤተሰቡ ውስጥ አገኘ። ታሪኩ ምን አስተማራችሁ? ሰው የዘራውን ያጭዳል አይደል? ይህ ታሪክ አስተማሪ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ለሌሎችም ትምህርት እንዲሆን ቪዲዮውን ላይክ አድርጉት። ሰብስክራይብ ማድረጉን እንዳትረሱ። በቀጣይ በአዲስ ታሪክ እስክንገናኝ ቸር እንሰንብት።